ሰላም ሰላም ቅዱሳን እግዚአብሔር ቤተሰቦች በአገር ውስጥና በመላው ዓለም የምትገኙ ቅዱሳን እኔ ወንድማችሁ ዘማሪ አለማየሁ ለማ እባላለሁ። ባስተላለፍኩት በእግዚአብሔር ቤት ውስጥ የምን ምክንያት ናችሁ የሚል በክፍል 1 ላይ አስደናቂ የሆነ መልእክት አስተላልፌያለሁ። እሱን የተመለከታችሁ እንዳላችሁ ተስፋ አደርጋለሁ። ሰብስክራይብ ያደርጋችሁ እንዳለ ተስፋ አደርጋለሁ። ላይክም እንዳለ እንደውም ኮሜንት ሼርም ያደርጋችሁ እንዳለ ተስፋ ያደረኩ እዛ መልእክት ላይ በክፍል 1 ሁላችሁ እንደተመለከታችሁት በዮናስ የታሪክ ላይ ተመሰረተ። ዮናስ እግዚአብሔር አምላክ መልእክት አስይዞ ወደ ነነዌ ሂድ ብሎ ሂድና ትንቢት ተናገር ብሎ ሲልከው እሱ ግን ወደ ተርሴስ እንደኮበለለና አንዲት መርከብ ላይ ገብቶ እዛ መርከብ ውስጥ እግዚአብሔር አምላክ ቁጥር 4 ላይ ማዕበልና ወጀብ እንዳስነሳ መጽሐፍ ቅዱስ ይናገራል። የዛ ወጀብና ማዕበል ምክንያት ደግሞ እሱ እንደሆነ ያው ቁጥር 7 ላይ እጣት ሲጣጣሉ ዮናስ ላይ ወደቀ ይላል። ከዛ ከወዴተን ሲለው እኔ ከእግዚአብሔር ወገን ነኝ እንደዚህ ነኝ ብሎ በእኔ ምክንያት ነው ሁሉ ደረሰባችሁ ብሎ እሱ ራሱ ቁጥር 12 ላይ እንደተናገረ መጽሐፍ ቅዱስን አይተናል። በክፍል 1 ላይ የጥፋታቸው ምክንያት የወጀቡ ምክንያት የመከራው ምክንያት የማዕበሉ ምክንያት እንደሆነ እሱ ራሱ ተናግሯል። ሁለተኛውን ያየነው በዚህ ርዕስ ላይ ኢያሱ ምዕራፍ 7 ያየነው ስለ አካን አይተናል። አካን የእስራኤል ሕዝብ ከግብጽ ከወጣ በኋላ በርካታ ነገስታትን ከመታ በኋላ ተላላቅ የሚባሉ ነገስታትን ኃያላንን ሁሉ ከመታ መጥቶ ልክ እግዚአብሔር ወደ ነገራቸው ተስፋይቱ ምድር ሊገቡ ጥቂት ሲቀራቸው ጋይ በሚባል ህዝብ ፊት መቆም እንዳቃተው ይናገራል። ለምንድነው መቆም ያቃተው? በእግዚአብሔር መቆም አይችሉም በጠላቶቻቸው ፊት ብሎ እግዚአብሔር ተናገረ። ለምንድነው የተናገረው? እዚህ ላይ አካን ለእግዚአብሔር ብቻ የተቀደሰ ዕቃ ወስዶ ሰርቋን ታማኝነትን አጉሏል ብሎ መጽሐፍ ቅዱስም ራሱ ይናገራል። ከዛ ዕጣ ሲጣል የሱ ላይ ወደቀ። እሱና ቤተሰቦቹ ለሞት ምክንያት ለእስራኤል ሽንፈት ምክንያት እንደሆነ ብለን በክፍል 1 ላይ አይተናል። ዛሬ ደግሞ በዚህ በክፍል 2 ላይ ይዤላችሁ የመጣሁት ልክ የጥፋት ምክንያት እንዳለ ሁሉ የበረከት ምክንያት ደግሞ እግዚአብሔር በእነሱ ምክንያት ያንዳንዶችን ሰዎች ቤት እንደባረከ መጽሐፍ ቅዱስ ይናገራል። ስለዚህ ከመጽሐፍ ቅዱስ ውስጥ ለበረከት የሆኑ ሰዎችን አሁን 2 ሰዎች አሳያችሁና ከአዲስ ኪዳን አሮጌውን አዳምና አዲሱን አዳም የምን ምክንያት እንደሆኑ ሁለቱን በንጽጽር አሳያችኋለሁ። በእግዚአብሔር ፍቅር እንድትከታተሉት ጠይቃለሁ። ተባረኩልኝ። ቀጥታ ወደ ትምህርቱ። ዛሬ መነሻ ጥቅሳችን የሚሆነው ዘፍጥረት ምዕራፍ 30 ቁጥር 25 ያለውን ስለ ያዕቆብ ነው። እንዲህ ይላል ዘፍጥረት ምዕራፍ 30 ቁጥር 25 ራሔልም ዮሴፍን ከወለደች በኋላ ያዕቆብ ላባን እንዲህ አለው፣ ወደ ስፍራዬ ወደ ሀገሬም እመለስ ዘንድ አሰናብተኝ። ቁጥር 26 ስለ እነርሱ የተገዛሁላቸውን ሚስቶቼንና ልጆቼን ስጠኝና ልሂድ፣ የተገዛሁልህን መገዛት ታውቃለህና ብሎ ቁጥር 26 ላይ ይናገራል። ቁጥር 27 ጋር ሲመጣ ግን ላባም ይላል በዓይንህ ፊት ሞገስን አገኝ ብሆን እባክህ ከዚሁ ተቀመጥ፣ እግዚአብሔር በአንተ ምክንያት እንደባረከኝ ተመልክቻለሁና አለው። ያዕቆብ የአብርሃም ዘር ነው። ያዕቆብ የይስሐቅ ልጅ ነው። ላባ ደግሞ አጎቱ ነው። አጎቱ ቤት ሄዶ ላባ እግዚአብሔር አምላክ በአንተ ምክንያት ባርኮኛል፣ እባክን ከኔ አትሂድ፣ እግዚአብሔር በአንተ ምክንያት እንደባረከኝ፣ በአንተ ምክንያት እንዳበዛኝ፣ በአንተ ምክንያት ፍሬያማ እንዳደረገኝ፣ በአንተ ምክንያት ነገሬ እንደበዛ እኔ ተረድቻለሁ፣ በፊት ሞገስ አግኝቼ እንደሆነ እባክን ከኔ ጋር ተቀመጥ፣ ከኔ ጋር አብረሁን፣ እኔ ጋር ሰንብት። እግዚአብሔር በአንተ ምክንያት ነው የባረከኝ። እግዚአብሔር በአንተ ምክንያት ነው ቤቴን የባረከው፣ ኑሮዬን የባረከው፣ ሕይወቴን የባረከው። ያዕቆብ ለላባ የበረከት ምክንያት ነው። የበረከት ምክንያት ለመባረኬ ምክንያት አንተ ነህ ይለዋል ላባ። አንተ ነህ ለመባረኬ ምክንያት፣ አንተ ነህ ለመብዛቴ ምክንያት፣ አንተ ነህ ለፍሬያማነቴ ምክንያት፣ አንተ ነህ እግዚአብሔር እኔን እንደባረከኝ፣ በአንተ ምክንያት እንደባረከኝ እኔ ተረድቻለሁ። ስለዚህ አትሂድብኝ፣ በዚህ ቆይ፣ በዚህ ሰንብት፣
እያለ ላባ ያዕቆብን ይለምነዋል። ለምን? ያዕቆብ የላባ የበረከቱ ምክንያት ነበር። ወዳጆቼ የምን ምክንያት ናችሁ? ባላችሁበት ስፍራ የምን ምክንያት ናችሁ? በቢሮአችሁ የምን ምክንያት ናችሁ? በቲም መካከል የምን ምክንያት ናችሁ? በቤተ ክርስቲያን ውስጥ አንዳንዶች የበረከት ምክንያት ይሆናሉ። አንዳንዶች የሰላም ምክንያት፣ የእግዚአብሔር እጅ መገለጥ ምክንያት ይሆናሉ። አንዳንዶች እግዚአብሔር በቀላሉ እንዲሰራ እንዲንቀሳቀስ ምክንያት ይሆናሉ። አንዳንዶች ደግሞ ሰማይ እንዲዘጋ ምክንያት ይሆናሉ። የምን ምክንያት ናችሁ? የምን ምክንያት ነን? በእግዚአብሔር ቤት ውስጥ ባለንበት ስፍራ፣ በቢሮአችን፣ በስራ ቦታችን፣ በአካባቢያችን፣ በጓደኞቻችን መካከል፣ በህብረት መካከል የምን ምክንያት ነን? ያዕቆብ ለላባ የበረከቱ ምክንያት ነበር። አትሂድብኝ፣ እግዚአብሔር ባንተ ምክንያት ባርኮኛል፣ እግዚአብሔር ባንተ ምክንያት አብዝቶኛል፣ እግዚአብሔር ባንተ ምክንያት ህይወቴን፣ ኑሮዬን፣ ቤቴን ባርኮታል፣ የበግ የከብት የፍየል መንጋ በዝቶልኛል። ለምን? አንተ ከመጣህ ጊዜ ጀምሮ፣ አንተ እግርህ የኔን ቤት ከረገጠ ጊዜ ጀምሮ አንተ የበረከቴ ምክንያት ሆነሃል፣ አትሂድብኝ እያለ ይለምነዋል። የምን ምክንያት ናችሁ? አትሂድብኝ እያለ ይለምነዋል። ያዕቆብ ለላባ የበረከቱ ምክንያት ነበር። ይህን ደግሞ የተረዳ ሰው ነው ላባ። አትሂድብኝ ብሎ ይለምነዋል። ኢየሱስ ክርስቶስ ጌታ ነው። ወዳጆች የምን ምክንያት ናችሁ በእግዚአብሔር ቤት ውስጥ? ሁለተኛውን ሰው ላሳያችሁ። የራሱ የያዕቆብ ልጅ ዮሴፍ ዘፍጥረት ምዕራፍ 39 ዮሴፍ የያዕቆብ ልጅ ነው። ከራሔል የተወለደ የያዕቆብ ልጅ። ዮሴፍ ወንድሞቹ ባየው ህልም የተነሳ ቀንተውበት እግዚአብሔር የኔን ነዶ አቁሞ የናንተ ነዶ ሲሰግድልኝ አየው። እሱ ብቻ አይደለም ፀሐይና ጨረቃ ሲሰግዱልኝ አየው ብሎ ባየው ህልም የተነሳ መከራ የደረሰበት ሊፈልጋቸው ሄዶ ሊጠይቃቸው ደህንነታቸውን ሊጠይቅ ለነሱ የሚበላ አላች የሚበላና የሚጠጣ ነገር ይዞ ወደ ወንድሞቹ ምድረ በዳ ሲሄድ ወንድሞቹ ከሩቅ አይተው ያን ባለ ራእይ ተመልከቱት፣ እስቲ ከራእዩ አንዱ እንኳን ይፈጸም እንደሆነ እንይ ብለው ወደ ጉድጓድ ውስጥ አሉት ይላል። ቀጥሎ እንደሸጡት መጽሐፍ ቅዱስ ይናገራል። ዘፍጥረት ምዕራፍ 39 ቁጥር 1 እስከ 5 ላንብብላችሁ። ዮሴፍ ግን ወደ ግብጽ ወረደ። የፈርዖን ጃንደረባ የዘበኞቹም አለቃ የሚሆን የግብጽ ሰው ጲጢፋራ ወደ ግብጽ ከወረዱት ከእስማኤላውያን እጅ ገዛው። እግዚአብሔር ከዮሴፍ ጋር ነበረ፣ ስራውም የተከናወነለት ሰው ሆነ። በግብጻዊው ጌታውም ቤት ነበረ። ጌታውም እግዚአብሔር ከእርሱ ጋር እንዳለ እርሱ የሚሰራው ሁሉ እግዚአብሔር በእጁ እንዲያከናውንለት አየ። ዮሴፍም በጌታው ፊት ሞገስን አገኘ፣ እርሱም ያገለግለው ነበር። በቤቱም ላይ ሾመው፣ ያለውንም ሁሉ በእጁ ሰጠው። እንዲሁ ሆነ፣ በቤቱ ባለው ሁሉ ላይ ሾመው። በኋላ እግዚአብሔር የግብፃዊውን ቤት ስለ ዮሴፍ ባረከው። እግዚአብሔርም በረከት ከውጭውም ከግቢውም ባለው ሁሉ ላይ ሆነ ይላል። ዮሴፍ ለወንድሞቹ ለእስማኤላውያን አሳልፈው ሰጡት። ከጉድጓድ አውጥተው እስቲ ከህልሙ ይፈጸም እንደሆነ፣ እስቲ ያየው ህልም ይፈጸም፣ ራእዩ እውን እንደሆነ እስቲ እንይ ብለው ዮሴፍን አሳልፈው ሸጡት። ወንድሞቹ ቀንተውበት ሸጡት። አንድ ግብፃዊ ገዛው። የዘበኞች አለቃ የግብጽ ሰው ገዛውና ቤቱ ወሰደው።
እግዚአብሔር ከዮሴፍ ጋር ነበረ። ወዳጆቼ እግዚአብሔር ከእናንተ ጋር ይሁን እንጂ እግዚአብሔር በሄዳችሁበት ሁሉ የበረከት ምክንያት ያደርጋችኋል። እናንተ በቅንነት ሂዱ፣ እናንተ በታማኝነት ሂዱ፣ እናንተ እግዚአብሔርን በመፍራት እግዚአብሔር ፊት ሂዱ። እግዚአብሔር አብሯችሁ፣ እግዚአብሔርም ከዮሴፍ ጋር ነበረ ይላል። ነበረ የግብፃዊውን ቤት ስለ ዮሴፍ እግዚአብሔር የግብፃዊውን ቤት ባረከው ይላል። በውስጡም በውጭም ባለው ሁሉ ላይ የእግዚአብሔር በረከት ሆነ ይላል። በግፍ ነው የተገፋው ዮሴፍ፣ በወንድሞቹ ነው የተጠላው ዮሴፍ። ከህልም ውስጥ ከተፈጸመ እናያለን ነው ያሉት። እግዚአብሔር ግን ከዮሴፍ ጋር ነበረ ይላል መጽሐፍ ቅዱስ። እግዚአብሔር ከእናንተ ጋር ይሁን እንጂ እናንተን እግዚአብሔር የበረከት ባላችሁበት ስፍራ በቢሮአችሁ ይሁን በቤተ ክርስቲያን ይሁን ባላችሁበት ቲም ይሁን በአካባቢያችሁ ሁኑ በየትኛውም ስፍራ ሁኑ ዋናው እግዚአብሔር ከእናንተ ጋር ይሁን እንጂ። ለዚህ ነው ኢያሱን እግዚአብሔር ካንተ ጋር ይሁን እንጂ ከሙሴ ጋር የነበረ እግዚአብሔር ካንተ ጋር ይሁን እንጂ እግዚአብሔር ከእናንተ ጋር ይሁን እንጂ እናንተ ላላችሁበት ስፍራ የበረከት ምክንያት ያደርጋችኋል። በኢየሱስ ስም እግዚአብሔር ባላችሁበት ስፍራ የበረከት ምክንያት ያደርጋችሁ። የደስታ ምክንያት፣ የእረፍት ምክንያት፣ የተድላ ምክንያት፣ የእግዚአብሔር እጅ መገለጥ ምክንያት ያደርጋችሁ እግዚአብሔር። እናንተ በቅንነት ሂዱ። ዮሴፍ ወንድሞቹን ሊጠይቅ ነው፣ ደህንነታቸውን ሊጠይቅ አንዳች የሚበላ ነገር ይዞ የሚጠጣ ነገር ይዞ እንዴት ናችሁ ወንድሞቼ የእናቴ የአባቴ ልጆች ብሎ ሊጠይቃቸው ነው የሄደው። በምላሻቸው ግን ዮሴፍን ጉድጓድ ውስጥ ጣሉት፣ አወጡትና ደግሞ ሸጡት። ለአባቱ አውሬ በላው ብሎ መልእክት ሰደዱ። አይገርምም? እግዚአብሔር ግን ከዮሴፍ ጋር ነበረ ይላል። እግዚአብሔር ከእናንተ ጋር ይሁን እንጂ እግዚአብሔር አብሯችሁ ይሁን እንጂ በገባችሁበት ጉድጓድ ሁሉ እግዚአብሔር በበረከት ምክንያት ያደርጋችኋል። በገባችሁበት ስፍራ ሁሉ እግዚአብሔር የበረከት ምክንያት፣ የእረፍት ምክንያት፣ የደህንነት ምክንያት፣ የሰላም ምክንያት እግዚአብሔር ያደርጋችኋል። ማረጋገጥ ያለባችሁ እግዚአብሔር ከእናንተ ጋር አብሮ ስለመሆኑ እርግጠኛ ሁኑ። እግዚአብሔር የበረከት ምክንያት። አንዳንዶች ለሰዎች የመርገም ምክንያት ይሆናሉ፣ የእንባ ምክንያት ይሆናሉ። አንዳንዶች ለሰዎች የመከራ ምክንያት ይሆናሉ። አንዳንዶች ለሰዎች የጭንቀት ምክንያት፣ የእንባ ምክንያት ይሆናሉ። አንዳንዶች ደግሞ ለሰዎች የበረከት የመባረኪያ ምክንያት፣ የመብዛት ምክንያት፣ የደስታ የእረፍት የሰላም ምክንያት ይሆናሉ። እግዚአብሔር የሰላም ምክንያት ያርጋችሁ። ወዳጆቼ ኤኒቲቭ የምትከታተሉ በሀገር ውስጥና በመላው ዓለም የምትገኙ ወዳጆች እንግዲህ ብሉይ ኪዳን ተሰብኮ አዲስ ኪዳን ሳይሰበክ አይተውም። ምክንያቱም መልእክቱ ሙሉ አይሆንምና ተመልከቱ። እግዚአብሔር ዘፍጥረት ምዕራፍ 1 ላይ እግዚአብሔር አዳምን ከሰማይና ምድርን ከፈጠረ በኋላ ሰውን እንደ መልካችን እንደ አምሳላችን እንፍጠር ብሎ አዳም እንደተፈጠረ መጽሐፍ ቅዱስ ይናገራል። ከዛ አዳም ባለመታዘዙ ምክንያት የኃጢአት ምክንያት የሞት ምክንያት የዘላለም ሞት ምክንያት እንደሆነ ሁሉ በአንዱ አዳም አለመታዘዝ ምክንያት ኃጢአት እንደነገሰ ይላል፣ ሞት እንደነገሰ ሁሉ ይላል መጽሐፍ ቅዱስ ሲናገር ሮሜ ምዕራፍ 5 ቁጥር 18 እስከ 21። እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ እንዲሁም በአንዱ ጻድቅ ምክንያት ማማን በኢየሱስ ክርስቶስ ስጦታው የሕይወት ማጽደቅ ሆነ ሰው ሁሉ መጣ ይላል። በአንዱ አለመታዘዝ በአንዱ በአሮጌው አዳም አለመታዘዝ ምክንያት ሞት እንደነገሰ ሁሉ ኃጢአት እንደነገሰ ሁሉ እርግማን እንደነገሰ ሁሉ በአንዱ በአዲሱ አዳም ምክንያት ደግሞ የዘላለም ሕይወት ወደ ዓለም መጣ፣ ወደ ሰው ልጆች ሁሉ መጣ ይላል መጽሐፍ ቅዱስ ቁጥር 19። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ ብሎ መጽሐፍ ቅዱስ ይናገራል። በአንዱ ባለመታዘዝ ምክንያት ብዙዎች ኃጢአተኛ እንደሆኑ ሁሉ
በአንዱ አዳም መታዘዝ ምክንያት በአዲሱ አዳም በጌታችን በኢየሱስ ክርስቶስ መታዘዝ ምክንያት ሰዎች ሁሉ ጻድቃን ይሆናሉ ይላል። ቁጥር 20 እና 21 በደልም እንዲበዛ ሕግ ጭምር ገባ፣ ዳሩ ግን ኃጢአት በበዛበት ኃጢአት በሞት እንደነገሰ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት ለዘላለም ሕይወት ይነግስ ዘንድ ጸጋ ከመጠን ይልቅ በለጠ ይላል። በማን? በጌታ በኢየሱስ ክርስቶስ ሞት የተነሳ በጌታ በኢየሱስ ክርስቶስ መከራ የተነሳ በመስቀል መከራ በግርፋቱ የተነሳ በሞቱ የተነሳ የዘላለም ሕይወት ለሰው ሁሉ የጽድቅ ሕይወት በለጠ ይላል። የዘላለም ሕይወት ተገለጠ ይላል። ለዚህ ከሆነ ሮሜ ምዕራፍ 3 ቁጥር 19 እስከ 21 ሲናገር ማንም በእግዚአብሔር ፊት ሕግን በመጠበቅ እንዳይነግስ እግዚአብሔር ኃጢአት ያላወቀው አንድ ልጁን ላከ ካለ በኋላ እንደዚህ ይላል። ሕግና ነቢያት የመሰከሩለት የእግዚአብሔር ጽድቅ ተገልጧል ያለ። ይህም ጽድቅ ኢየሱስ ክርስቶስን በማመን ይሄ ነው። በአዳም ምክንያት በደል ወደ ዓለም እንደመጣ ሞት ወደ ዓለም እንደመጣ እንደነገሰ ኃጢአት እንደነገሰ ሁሉ በአንዱ በኢየሱስ ክርስቶስ ሞት ምክንያት የጽድቅ ሕይወት የዘላለም ሕይወት ከእግዚአብሔር ጋር የመታረቅ ከእግዚአብሔር ጋር ቤተሰብ የሚሆን የእግዚአብሔር ወራሽ መሆን የዘላለም ሕይወት ይዞ መጣ ይላል። ይህን ምክንያቱ ለጌታችን ኢየሱስ ክርስቶስ አሮጌው አዳም የሞት ምክንያት እንደሆነ ሁሉ የኃጢአት ምክንያት እንደሆነ ሁሉ የፍርድ ምክንያት እንደሆነ ከፍርድ ማምለጫ ደግሞ ጌታ ኢየሱስ ክርስቶስ ራሱን አሳልፎ የሰጠበት እውነት ይሄ ምክንያት መጣ። ኢየሱስ ጌታ ነው። ወዳጆቼ በእግዚአብሔር ቤት ውስጥ የምን ምክንያት ናችሁ? ይሄን ለሞግታችሁ ነው የመጣሁት። ክብር ለኢየሱስ ይሁን። ያዕቆብ ለላባ የበረከቱ ምክንያት ነበር። ሳጠቃለል የመባረኪያው ምክንያት መንጋው የመብዛት ምክንያት ለላባ የደስታ ምክንያት የበረከት የእረፍት ምክንያት ነበር። በተመሳሳይ ልጁ ዮሴፍም ለጲጢፋራ የመባረኪያ ምክንያት እግዚአብሔር አብሮ ስለነበረ የጲጢፋራን ቤት የውስጡም ይባርከው ነበረ። ስማ ስለ ዮሴፍ አይገርም? ስለ ዮሴፍ እግዚአብሔር አብሮ ስላለ ተመልከቱ። አሮጌው አዳም የሞት ምክንያት እንደሆነ ሁሉ ጌታ ኢየሱስ ክርስቶስ የሕይወት የዘላለም ሕይወት ማግኛ ምክንያት ሆነ። ኢየሱስ ክርስቶስ ጌታ ነው። ይህን በጥሞና ተከታተሉት። ወዳችኋለሁ። እባካችሁን ሰብስክራይብ ማድረግ አትተው። ላይክ ማድረጋችሁን አትተው። ላይክ ማድረጋችሁ ይጠቅመናል ለብዙዎች እንዲደርስ። ምክንያቱም የዩቲዩብ አልጎሪዝም የሚፈልገው ምን ያክል ይሄን መልእክት ሰዎች ወደውታል የሚለውን ነው። ለመውደድ ደግሞ ላይክ መደረግ አለበት። ኮሜንት መጻፋችሁን እንደ እግዚአብሔር ቃል ምከሩኝ፣ ገስጹኝ፣ ተቆጡኝ፣ ይሄን ነገር አስተካክል በሉ። ሼር ማድረጋችሁን ኮፒ ሊንክ ማድረጋችሁን አትተው። ዘመናችሁ ይባረክ። በቀጣይ ደግሞ ሌሎች መልእክቶችንም ይዤ እመጣለሁ። ተባረኩልኝ፣ ከፍ በሉ።